ሰላም እንዴት ናችሁ? እስከዳር አሰፋ እባላለሁ። የጸደይ የሬዲዮ ፕሮግራም አዘጋጅና አቅራቢ፣ የረቂቅ ትምህርትና ስልጠና ተቋም ኦቲዝም ሴንተር አምባሳደር እንዲሁም ደግሞ የሮተሪ ክለብ ኦፍ አዲስ አበባ ዌስት ፒአር ዳይሬክተር ነኝ። ጸደይ የሬዲዮ ፕሮግራምን የጀመርኩት የዛሬ 2 ዓመት ገደማ አካባቢ ነው። ጸደይን ስጀምር ትልቅ ዓላማ ይዤ ነበረ፣ ወጣቶች ላይ የመስራት። ወጣትነት በልጅነትና በጎልማሳነት እድሜ መካከል ያለ ነው። በወጣትነት ጊዜያችን ላይ ብዙ ጥያቄዎች የምንጠይቅበት ጊዜ ነው። እኔ ማን ነኝ? ምንድነው የምፈልገው? ምንድነው ማምንበትስ ነገር የምንለውን ጥያቄዎች የምንጠይቅበት፣ የምንማርበት፣ ጥያቄዎች የምናነሳበት ጊዜ ነው። ወጣትነት ትልቅ ጉልበት፣ የጥንካሬን ጫፍም ጭምር ነው። በወጣትነታችን ጊዜ ብዙ ምርጫዎችን የምንመርጥበት እንዲሁም ደግሞ የምንፈልጋቸውን ነገር በግልጽ የምናውቅበት ጊዜ ነውና በወጣትነት ጊዜያችን ላይ የምንመርጣቸው ነገሮች ደግሞ ወደፊት ህይወታችንን የሚቀርጽልን ነው። ታዲያ ይህንን ወሳኙን ጊዜ እንዴት አድርገን መምራት፣ ማስተካከል፣ ከወዲሁ መዘጋጀት አለብን የሚለውን የሚያሳየንን ፕሮግራምን ለመቅረጽ ነበር ጸደይ የሬዲዮ ፕሮግራምን መነሻ ያደረጉት በሬዲዮ ፕሮግራሚን ሳቀርብ። ስለዚህ ጸደይ የሬዲዮ ፕሮግራም ሲጀመር የተለያዩ ተግዳሮቶች ነበሩ፣ በተለይ መጀመሪያዎቹ አካባቢ። ነገር ግን እያንዳንዱ መልእክት፣ እያንዳንዱ ቀና ቃላቶች እንዲሁም ደግሞ የአድማጮችን መልእክት በእነሱ ህይወት ላይ ደግሞ ምን ያህል ኢምፓክት እንደፈጠረ ጸደይ የሬዲዮ ፕሮግራም ሲያካፍሉኝ፣ ሲያጋሩኝ አድማጮቼ ትልቅ ብርታት ነበር የሚሆነኝ። ወደፊቱ የበለጠ ጸደይ ለአድማጮቹ የተሻሉ በፕሮግራምን በይዘትም ከፍ ያለ ደረጃ እንዲደርስ የአድማጮች ትልቁን አስተዋጽኦ ይይዛል። ጸደይ የሬዲዮ ፕሮግራምም ቀስ በቀስ እያደገ መጣ። በፕሮግራም ይዘት፣ በእንግዳ አቀራረብም፣ እንግዳ አቀባበዝን ጨምሮ ማለት ነው። ከዛ ጊዜ በኋላ ደግሞ ጸደይ አድማጮቻችን እንደ ሬዲዮ ተብሎ የተጀመረ ፕሮግራም ኮሚኒቲ ነው የሆነው። ብዙ አድማጮችን ያተረፍኩት አድማጭ ብቻ በቁጥር ብቻ ሳይሆን በመንፈስም ጭምር አድማጮቼ ቤተሰቦቼ ነው የሆኑት እና ጸደይ በዚህ 2 ዓመት ውስጥ በቴክኖሎጂ፣ በትምህርት፣ በጤና፣ በስብዕና ግንባታ ላይ የሙያዊ እንዲሁም ደግሞ የህይወት ተሞክሯቸውን ያካፈሉ በርካታ እንግዶችም ተጋብዘውበት ፕሮግራም ሰርተናል። እንዲሁም ደግሞ ከስራ ባልደረቦቼ ጋር በመሆን የተለያዩ ርዕሰ ጉዳዮችን በማንሳት ቆንጆ አስተማሪ ፕሮግራሞችን ለአድማጮች አቅርበናል። በዚህ ሁሉ ጊዜ ውስጥ ግን እኔ ብቻዬን ያደረኩት አንዳችም ነገር የለም እና አድማጮቼን እጅግ አድርጌ ማመስገን እፈልጋለሁ። ጣቢያችን መናኸሪያ 99.1 ደግሞ ይህን ፕላትፎርም ስለዘረጋ እንዲሁም ደግሞ እድሉንም ስለሰጠን እጅግ አድርጌ አመሰግናለሁ፣ የስራ ባልደረቦቼንም ጨምሮ። ሌላው በጸደይ የሬዲዮ ፕሮግራም ላይ እንግዳ ሆነው የቀረቡ በርካታ ተጽዕኖ ፈጣሪ ሰዎች ነበሩ። ዛሬ ላይ ያለሁበትን ሳይሆን ነገ ትደርስበታለች ብለው አስበው ያሰቡበትን ቦታ ታይቷቸው እድሉን ሰጥተውን እዚህ ስቱዲዮአችን ድረስ መጥተው የህይወት ተሞክሯቸውን ያካፈሉን እንግዶችንም ከወዲሁ ማመስገን እፈልጋለሁ። አሁን ጸደይ በመናኸሪያ ሬዲዮ 99.1 ላይ ተደማጭና ተወዳጅ ከሆኑ ፕሮግራሞች አንዱ መሆን ችሏል። አሁን ደግሞ አዲስ ምዕራፍ የምጀምርበት ጊዜ ነው። ከድምጽ ባሻገር ወደ እናንተ በምስል የምንመጣበት ጊዜ ነው። ስለዚህ ጸደይ የሬዲዮ ፕሮግራም አድጎ ተመንድጎ በምስል ፊት ለፊት የምንተያየበት ጊዜ ደርሷል። ስለዚህ በተለየ ይዘት፣ በተለየ አቀራረብ ጸደይ ፖድካስት እናንተ ጋር መድረስ ይጀምራል። ጸደይ ፖድካስትን በቅርብ ቀን ከእስከዳር ጋር ይጠብቁን።